ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አለሁላችሁ። እግዚአብሔር ይመስገን። ይሄ ትምህርት ለአፋን ኦሮሞ የሚችለው አማርኛ የሚችለው ሰው እንደ አቂሜ አማርኛ ብዙ አይችልም እንዳትሳቁብኝ፣ እየተሰባበርኩኝ ነው ያወራው ያለሁት። ስለዚህ ለአንድ ሰው ብቻ አይደለም ይሄ ነገር እየተነሳሳ ያለው ማለት ነው። እውነት መናገር በጣም እየገረመኝ ነው ያለሁት። አንድም ቀን እንደዚህ ነገር አወርቼ አላውቅም በህይወቴ ማለት ነው። ግን ዛሬ በጣም ስለገረመኝና በጣም በጣም የኔ መልስ ያጣ ነገር ነው እንድትነግሩኝና እንዴት በዚህ ነገር እንድትቃወሙ ይገባል። የሁሉም የሴቱም ሆኖ የወንዱም ሆኖ ማለት ነው። ይሄ የትንሽ ንግግሮች ሰዎች ሳይሆን ለአብይ አህመድ እንድታደርሱልኝ ነው የሚፈልገው። ቀልድ ሳይሆን ቁም ነገር እግዚአብሔርን ነው የምላችሁ ማለት ነው። መጀመሪያ አሁን ስደት ያለ ሴቶች ሁላቸውም ስደትም ያለ ሀገርም ከሀገር ውጭም እንደዛ ነገር ነው። አማርኛ አይችልም ብዙ እንደዛ አይነት ነገር ነው። እድሜ ሄደብኛል ያሉ አሁን በኦንላይን የሚያገቡ ሴቶች አሉ በብዛት ማለት ነው። እውነት መናገር እድሜ ሄደዋል በኋላ የት እደርሳለሁ ብሎ እነሱ ላይፍ ማሳለፍ ይፈልጋሉ፣ ልጅ መውለድ ይፈልጋሉ፣ ብዙ ነገር ይላሉ። ይሄ ነገር ይቃወም ይገባል። እንዴት በሉልኝ፣ ምን አገባሽ እንዳትሉ። ለምን በጣም ስላሳመመኝ ማለት ነው። በጣም ብዙ እንትን ማውራት ነገር ስለጠፋብኝ እና የምለው ነገር ስለጠፋብኝ ነው ስለ እንደዚህ አይነት የሚያወራ ማለት ነው። እናንተ እንደዚህ በኦንላይን በላይቭ የምታገቡ ሴቶች እንዴት ራሳችሁ አምናችሁ እንዴት ራሳችሁ ምናምናችሁ ነው በቃ በኋላ የሆነ ነገር ሲፈጠርስ እንኳን በትዳር ስንት ሚሊዮን ብር ከፍለው ትዳር እየተፈረሰና ልጅ ያለ ሁለት ሶስት ያለ ልጆች ራሱ እየተፋቱ ነው። ብዙ ነገር እየተፈጠረ ነው። እናንተ ደግሞ ምናምናችሁ ነው? አትፈሩም እንዴ? ትንሽ አስቡበት እንጂ በዚህ ዘመን ለአንድ ወር ያገባል ለስሜታ ለታችኛ ስሜታ ብለው ለአንድ ወር ወይ የሁለት ወር ይጠቀምበታል። ከዛ በኋላ ለቆ ይሄዳል። እንደዚህ ነገር ደግሞ ይቆም ይገባል። ሁላችሁም መቃወም ይገባናል። ለምን አንደኛ ደግሞ እንደ ድሮ ዘመን ቢመለስ እኔ በጣም ደስተኛ ነኝ። በዚህ ዘመን ይቃወማለሁ እንደውም ማለት ነው። እመቤቴ ማርያምን ድሮ እኮ በአማርኛ አላውቅም ግን እንጂ በኦሮምኛ ሚጊራ ቀብዳ ስብረን ደርባሞ ማልጀራም ሀካስ ጀቹዳ ዱረቲ dhiirri tokko migira yoo lafatti buuse migira sana yoo shamarran san tarkaanfattee irra darbite ishiin fuudhamu jedhama duratti jechuudha። እንደዛ ነበረ። ሚግር መሬት ላይ ይጣላል፣ እሷ ካላነሳች እሷ ፈረስ ትባላለች ይባላል ድሮ እንደሚሰማ ሀገቡም ነበረ። አሁን ሴት ያገባ ሚስት ልጅ ያለው ዝም ብለሽ አይን የለሽም ወይስ? የእሱ ሁኔታ እንዴት ነው? ስራው እንዴት ነው? ምንድነው የሚያረጋ? ለምንድን ነው ጠይቀሽ እንደፈለግሽ ብትወጂ እንቆጦ ነው የሚበላሽ ወይስ ሳማ ነው የሚበላችሁ? እኔም ቤቴ ማርያም በጣም ነው የገረመኝ። ያገባ ትዳሪ ላይ እንደዚህ እንደ ማስቲካ ሄዳችሁ ልጥፍ የምትሉ ሴቶች ወንዶቹም ያገባ ሚስት ላይ ሄዳችሁ ልጥፍ የምትሉ ምንድነው? ምን ማለት ነው? ምንድነው እያቆነጠጣችሁ እየበላችሁ ማለት ነው? እናታችሁ የድሮ ቤተሰባችን አሁን አክስታችን ብዙ የድሮ ሰዎች ውስጥ ጭንቅላታችሁ ያስብ እንጂ ዘመናወት በዚህ ዘመን እውነቴ ነው የምላችሁ። በጣም ያሰብኩኝ በጣም ያሳፍር ነገር ነው ማለት ነው። ከዛ ያገባችሁ የምታገቡም ትዳር የምትሰራችሁ በዚህ ፊት ለፊት ያሰባችሁበት ትዳር ውስጥ ግቡ እንጂ ዝም ብላችሁ ተው እንጂ። ልጻና አይደላችሁ። ትዳር ላይ እንደ ማስቲካ የምትለጠፈው ምንድን ነው? ችግር ይደርስብኛል
እሷም ሴት ናት። አንቺም ደግሞ በኋላ እንደዚህ ወዶሽ ከአንቺ ጋር ተቀራርቦ እንደዚህ ጥሎሽ ቢሄድሽ ስሜታ ምን ይሰማሻል? ምንድነው ሙሽራሙ ሙሽናሙ ምንድነው የምትባለው? ምንድነው የሚባለው? ሙሽራሙ ሙሽማው ነው ምንድነው የምትለው? የሚለጣጠፈው ምንድነው የሚለጣጠፍ? እግዚአብሔር ይለጣጠፋችሁና ማለት ነው። ለምንድነው ያገባ ትዳር ለምትደራረቡ ሴቶች ኧረ በእናታችሁ ፈጣሪን ፍሩ። ወንዶችም ደግሞ ልጆቻችሁ በስነ ስርዓት አሳድጉ እንጂ በእግዚአብሔር ፈጣሪን ፍሩ እንጂ። ሰው ማትፈሩ ከሆነ ፈጣሪን ፍሩ እንጂ። ብዙ እወድሻለሁ ካፍሽ ካፌ እየተባባላችሁ እየተፈቃቀራችሁ ሚዲያ ላይ ደግሞ የወጣችሁ አፋችሁ እየተሳሳማችሁ እንደዚህ አገብታችሁ በኋላ ደግሞ የሳምንታት አብራችሁ ትቆያላችሁ። እሷ ከረገዘችለት ትሄዳለች። ያነ ጊዜ እኮ እሷ ስትወድ ጊዜ ማለት ነው። እሷም እኮ ቆንጅዬ ነበረች። ምናልባት እኔ አላውቅም። እንደኔ አለሜካፕ ወጡ። እባካችሁ እባካችሁ አለሜካፕ ወጡ። እንዴት ነው እንዴት መሰላችሁ? አሁን ስሜታዊ ሆኜ ነው ያወራሁት ያለሁት ማለት ነው። ብዙ አማርኛ አልችልም፣ ይቅርታ አድርጉልኝና ማለት ነው። ሁሉም ሰው እንዲሰማ ነው እየፈለኩት። ይሄ ነገር ቲክቶክ ንግግር አያስጨርስም። ካላስጨረሰኝ ሁለተኛ ላይ ድጋሜ እጨምራለሁ፣ ተጨምሬ እሰራለሁ ቪዲዮ ማለት ነው። እና እሷም እኮ መጀመሪያ አንተ ስታገባ በጣም ቆንጅዬ ነበረች። በጣም ቆንጅዬ ወይ በፀጉሯ በሁሉም ወዳ እኮ ነው ያገባት። በጣም ቆንጅዬ ነበረች። እሷ ከወለደች ዱቄቷ ያ ነገር መቀባት ካቆመች ኩሽና አንተ መንከባከብ ኦና ብራ ራሷን ከተወች ራሷን ትታ ወደ አንተ ስርስር ስትላ በቃ ተወጣጥራ አስፋልት ላይ ያየች ሴት ደግሞ እሷ መልካም ቀይራለች ብላ ሌላ ሰው ቀና ብላ እንዳትያል። እሷም እኮ ቆንጅዬ ነበረች። እንደ ራሷ እኮ ቆንጅዬ ወለደችልክ እኮ አስቀመጠችልክ እኮ። ያንተ ሀይንና እሷ ሀይን የምትመሳሰል እኮ ወለደች አስቀመጠችልክ። ለምንድን ነው ሌላ ሴት ጋር የምትለካስከሱ ወንዶች? ሴትም እንደዛ ለምን ትዳሬ ላይ ትደረባለሽ? የራስሽ አስቢበት እንጂ የራስሽ እኮ እግዚአብሔር ያዘጋጀልሽ ምንም ቢሆን አያስሽም እኮ አይጠፋብሽም እኮ። አንቺ አልፈለግሽም እንጂ በስነ ስርዓት የያዙት እንጂ። ትዳር እንደዚህ ነው እንዴ? በቀላሉ ተገብቶበት ወጣ ነገር ነው እንዴ? በዚህ ዘመን ትዳርም ያስፈራራል። ለምን በላችሁ? ልጅ እኮ በእናትና በአባት መሀል እኮ ነው የምታምረው የምታድገው። ምግብ ብቻ አይደለም፣ ሆዷ ውስጥ የምትበላ ብቻ አይደለም። ልጅ ብዙ ነገር ትናፍቃለች። አለአባትና ለእናት ስታድግ መተሳሰቡም ጥሩ አይመጣም። ተደስታም አትኖርም። ጭንቅላቷን ፈታ ብሎ አይኖርም ልጅ ስትወልዱ። እሷ ወልዳ ሌላ ወንድ ጋር መቼም ምን ታደርጋለች? አላይ እድሜያ አንድ ልጅ ወልዳ ወይ ሁለት አገብታ አትቀመጥም። መቼም ታገባለች። እሱም እንደዛ ነው። ስለዚህ እንደዛ አታስቡት እባካችሁ እባካችሁ። ጥሩ ዘመን ያሳየኝ አይደለም። እኛ አድገናል። ከኑ ገጀላ ጅራኒ ማሉ ጀላ ተማረኒ ጀዳ ያዳ ሰሙ ኬሰንት ምንድነው የሚማሩት? በዚህ ትንሾቹ የሚወለዱት ምንድነው የሚማሩት? በሉስ እስቲ። ይሄ ቪዲዮን ደግሞ ያስጠላል። ምንድነው? ምን ማለት ነው? ምን ማለት ነው? እስቲ ያስቡበት። ዩቱብ ላይ ስትገቡ፣ ቲክቶክ ላይ ስትገቡ በቃ ሚዲያ ተቀራቢ ሆነ። ሁሉም ትዳሬን ፈትቻለሁ፣ ትዳሬን ተፈሰፈሰ፣ ትዳሬን እንደዚህ ተፈጠረ። እባካችሁ 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 ምላቸው ወደ አብይ አህመድ አመልሱልኝ። ይሄ ታዋቂ ሚዲያ ይሄ ትምህርቱን እንዲቀበል። ግን ብዙ አላወራውም። ቋንቋ ብዙ አፋን ነጀላ በበዴ ጅራ ሚዲያ ጉርጉዳቲን አከናጌሰን maqaa waaqayyootiin isin gaafadha yoo tuffattan illee jechuudha. Yaadan qabu kanan siniif qoodu kanadha. Wanta biraa hin qabu. Dhugaa waan hin gubadhee dhufeefi keessa kiyyatti jechuudha. Ijaan ilaalanii darbuun isin ulfaata. Boru waan zooree na qaqqabuufu jechuudha. Gubadheen jira dhugaa rabbi. Naa dabarsa Abiyyi Ahmadii fi miidiyaa gurguddaatti jechuudha. Kan akka seefuuf biratti naa dabarsa viidiyoo kana jechuudha. Yoo dhaggeeffattan ta'e tamaam.